ሰላም ጤና ይስጥልኝ ውድና የተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬም እንደተለመደው እንደ ትናንቱ ለተጠየቁ ጥያቄ ምላሽ ልሰጥ ወደዚህ ብቅ ብያለሁ ማለት ነው። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቪዲዮውን ጀምሩ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁኝ። ዛሬ እንግዲህ በተጠየቁት ጥያቄ መሰረት ጥያቄያችሁን ለመመለስ ነው የመጣሁትኝ። ግድ ነው አንድ ሰው የሆነ ነገር ሲጠየቅ ያንን ጥያቄ መመለስ ግዴታው እስከሆነ ድረስ እኔም ደግሞ ኮሜንታችሁን እያነበብኩኝ አነባለሁ። በነገራችን ላይ ኮሜንት ገብቼ በጣም ነው ቼክ የማደርገው ማለት ነው። አንድ እህቴ የጠየቀችኝ ጥያቄ አለ። እሱንም ደግሞ በደንብ አድርጌ አብራርቼ ልመልስ በድጋሚ ብቅ ብያለሁ ማለት ነው። እንግዲህ ጥያቄ የጠየቀችኝ እህቴ ምንድነው? አንቺ የት አካባቢ ነሽ? ስንተኛ ደረጃ ነው? ባለ ስንት ነው? ምን ያህል ፊኒሽንግ ጨረሰብሽ ነው ያለችኝ ማለት ነው። ያው ላይቭም ስገባ ምንም ስል በዛና በዛ ስለምዟዟር በደንብ አድርጋ አይታ ነበረ ማለት ነው። በነገራችን ላይ አመሰግናለሁ። ስታዩ እንደዚህ ለምትጠይቁ ጥያቄ በቂ ምላሽ ታገኛላችሁ ማለት ነው። እንግዲህ የኔ 7ኛ ላይ ነው መጨረሻ ማለት ነው። ግን ለብዙ ጊዜ ለሰዎች መጨረሻ ግዙ ብዬ አልመክርም። ትንሽ ያስቸግራል። ለምን ዝናብ ሲዘንብ የመጨረሻ እስከሆነ ድረስ ያስቸግራል። የማፍሰስ ባህሪ ያለው ያ እንዳይሆን ደረጃውም ትንሽ ከፍም ስለሚል ዋጋው በእርግጥ ረከስ ይላል 7ኛ ላይ ሲሆን ማለት ነው። ግን በዛው ልክም ደግሞ አስቸጋሪ ነው የሚሆነው። በደንብ ያስቸግራል ማለት ነው እና አንደኛው ምላሽ 7ኛ ላይ ነው። የት ነሽ ነው የተባልኩትኝ? እኔ ወደ ኮያ አካባቢ ነኝ ማለት ነው። እንግዲህ በቂ ምላሽ ይሆናል ብዬ እያሰብኩ ነው የምመልሰው። ባለ ስንት መኝታ ነው ተብያለሁኝ። ባለ 3 ነው ማለት ነው። ባለ 3 መኝታ ነው። ፊኒሽንግ ምን ያህል ፈጀብሽ ነው የተባልኩት። ፊኒሽንጉ ጋር ምላሽ ስሰጥ እኔ ፊኒሽንግ ያደረግኩት በ2015 ጀምሮ እስከ 2016 ባሉበት ጊዜዎች ነው እና አሁን ደግሞ ስንት ዓመተ ምህረት ላይ ነን? 2018 ላይ ነን ማለት ነው። ምን ልል ነው የፈለኩትኝ እዚህ ጋር የ2018 ገበያና የ2015 ገበያ አንድ አይነት አይደለም። ያንን ነው እዚህ ጋር ማወቅ ያለባቸው። መኝታ ክፍሉ ምንም አንድ አይነትም ቢሆን አካባቢውም እዛው ቢሆን የደረጃውም ውጣ ወረድ እዛው አንድ አይነት ቢሆንም ግን አሁን ደግሞ እቃዎች በተለይ እነዚህ የቤት እቃዎች በጣም ነው ኦቨር ነው እየጨመሩ ያሉት ማለት ነው። እውነት ለመናገር ከሆነ በጣም ይጨምራሉ። አድሮ መጨመር ነው። አድሮ ኢትዮጵያ ውስጥ አድሮ መጨመር እንጂ አድሮ መቀነስ የሚባል ነገር የለም። እውነት ነው የምላችሁ እና አድሮ መጨመር ነው ሁሉም ነገር ማለት ነው። እና ምንድነው ምላሽ ይዝጋ አሁን ላይ ያለው ገበያና የበፊቱ ገበያ አንድ አይነት ስላልሆነ አሁን እኔ የፈጀብኝን ዋጋ ይሄን ያህል ነው ብዬ ባወራ ምንም ፋይዳ የለውም። ምክንያቱም በዛ ዋጋ ዘንድሮ አሳድሳለሁ ማለት አይቻልም። ያው እንደነገርኳችሁ እለት እለት ነው የምትጨምረው። አይደለም ወራትና አመታት ተቆጥሮ ቀርቶ የትናንቱ ለዛሬ ጨምሮ ነው የምታገኙት። የዛሬው ለነገ ጨምሮ ነው የምታገኙት ማለት ነው። እንግዲህ ለጠየሽ ጥያቄ በቂ ምላሽ ይሆንሻል ብዬ አስባለሁኝ። ይሄ ነው እኔ እምለው ነገር። እንግዲህ ከዚህ ውጭ ምንም እምለው ነገር የለኝም። ምክንያቱም ያለሁበትን አካባቢ ከተናገርኩኝ የደረጃውን እና የመኝታ ክፍሉን ብዛት ከተናገርኩኝ እንትኑ ደግሞ ማሳደሻው ያው የተለያየ ነው። የአምናውና የዘንድሮ አንድ አይነት ላይሆን ይችላል ብዬ ነው እኔ ምላሽ የምሰጠው ማለት ነው። ሌላ ምንድነው ኪችን ካቢኔትሽ ያምራል አንቺ ጊዜ ስንት ፈጀ ነው የተባልኩት ማለት ነው። እንግዲህ ኪችን ካቢኔቱ በመጀመሪያ አመሰግናለሁ ማለት ነው። በመጀመሪያ እንግዲህ የፈጀው ወደ 114,000 ነው እውነት ለመናገር ከሆነ ማለት ነው። እንደዛ ነው የፈጀው በቼ 2016 ልክ እንደገባ ማለት ነው። አሁን ደግሞ ወደ 160 ምናምን ሺህ ገብቷል። እሱ መቼ ላይ ነው? ሐምሌ ላይ በነበረው ጊዜ፣ መስከረም ላይ በነበረው ጊዜ። አሁን ምንድነው ሰኔ ሊገባ ነው ማለት ነው። አሁን ደግሞ ውበት ጨምሮ ይሆናል ወደ 200 ሺህ ገብቶ ይሆናል። እንደዛ ነው የምላችሁ ምላሽ ማለት ነው።
ሌላ ከእናንተ የምፈልገው ነገር ባካችሁ ቻናሌ እንዲንቀሳቀስ ፕሊዝ የምታዩ ሰዎች ላይክ አድርጉት። ላይክ ስታደርጉት ለሌላ ሰው ተደራሽ ስለሚያደርግ እውነት ነው የምላችሁ። እኔ የመስራት በጣም ፍላጎት አለኝ፣ ግን ቪዲዮ እየታየ አይደለም። እውነት እየታዩ አይደለም ቪዲዮዎቹ። እንዲታይልኝ ለሌላ ሰው እንዲደርስልኝ የምታዩ ሰዎች፣ ምክንያቱም ቪው እይታውና ላይኩ በጣም የተለያየ ነው። በጣም ለእይታው በጣም 100 ከሆነ ላይኩ ግን 20 ቤት ነው። እባካችሁ የምትመለከቱ ሰዎች ላይክ አድርጉ። ላይክ መንካት ምንም ስለማያስቸግር ማለት ነው። የእውነት ነው የምላችሁ በጣም የመስራት ፍላጎት አለኝ፣ ግን አንዳንዴ ደግሞ የሆነ ሞራላችሁ እንትን ይላል። በቃ ይደክማችኋል አይደለ? እኔም ወደ ተስፋ መቁረጥ ደረጃ ልደርስ ነው መሰለኝ። አሁንስ እውነቴን ነው፣ በቻልኩት መጠን እየተታገልኩኝ ነው። ግን ይሆን አንዳንዴ ደግሞ ያስጠላችኋል። እውነት ግን ተስፋ እንዳትቆርጡ እንደዚህ ስላችሁ ማለት ነው። የምን ተስፋ መቁረጥ የለም፣ ተስፋ መቁረጥ እንጠነክራለን። ግን በዛው ልክ እባካችሁ የምትመለከቱ ሰዎች፣ የምታዩ ሰዎች፣ የማታዩ ምንም ልል አልችልም። የምታዩ ሰዎች ግን እባካችሁ እውነት ሰብስክራይቡ እንደዛው ላይኩንም እንደዛው ገፋ ገፋ ብታደርጉት ለሌላ ሰው ተደራሽ ያደርጋል። ምክንያቱም እኔ ለእናንተ በቂ ምላሽ እዤላችሁ ስለምመጣ እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ምክንያቱም አስቢበት ስላልመጣሁኝ የተጠየቅኩትን ጥያቄ ብቻ ምላሽ ለመስጠት ነው የመጣሁትኝ። እስከ መጨረሻው እንደተከታተላችሁኝ ተስፋ አድርጋለሁ። በቀጣይ ለእናንተ ያስተምራል፣ ይጠቅማችኋል ብዬ የማስበውን ቪዲዮ ይዤላችሁ እስከምመጣ ድረስ በያላችሁበት ቸር ሰንብቱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደተለመደው ለቻናሉ አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ እጅግ አመሰግናለሁኝ። ሁላችሁም ቸር ሰንብቱልኝ እያልኩኝ እዚህ ጋር ጨርሻለሁ የዛሬውን ቪዲዮዬን።